official in the Kurdistan Regional Government of Iraq said that the region rejects the use of its territory to launch attacks against neighboring countries. እስራኤልና አሜሪካ በኢራን በቀጠሉት መጠነ ሰፊ ጥቃት የሟቾች ቁጥር ከ1000 በላይ መሻገሩ ተገለጸ። እስራኤል በሊባኖስ መጠነ ሰፊ ጥቃት መፈጸሟም ተነግሯል። በሌላ መልኩ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚያደርጉትን ወታደራዊ እርምጃ አቅም ለመወሰን የአሜሪካን ሴኔት መክረዋል። This is very important and we're doing very well on the war front, to put it mildly, I would say. በዚህ ዶናልድ ትራምፕ በኢራን ላይ የሚያደርጉትን ወታደራዊ ዘመቻ ያለ ገደብ እንዲቀጥል 53 ለ47 ጠባብ ድምጽ ሴኔቱ አጽድቋል። በሌላ በኩል ቴህራን የሆርሙዝ መተላለፊያ መዝጋቷ ከተሰማ ወዲህ በዓለም የነዳጅ ዘይትና የጋዝ አቅርቦት ላይ ቀላል የማይባል ጫና እየፈጠረ ይገኛል። ኢራን ዛሬ በእስራኤል ላይ አዲስ የሚሳኤል ጥቃት ስትሰነዝር በአሜሪካ የጦር ሰፈሮች ላይም ጥቃት ፈጽማለች። እስራኤል በርካታ የሚሳኤል ጥቃቶች ከኢራን እየተሰነዘሩባት መሆኑን ያስታወቀች ሲሆን በቴል አቪቭ እና በኢየሩሳሌም ከተሞች የጥቃት ማስጠንቀቂያ ደውሎችም ለማህበረሰቡ አሰምተዋል። የኢራን መንግስታዊ ቴሌቪዥን እንደገለጸው ተጨማሪ ጥቃቶች በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ኢላማ አድርገዋል ተብሏል። በሌላ መልኩ የእስራኤል ጦር የሂዝቦላ ታጣቂ ቡድን ኢላማ ያደረገ አዲስ ጥቃት በሊባኖስ ላይ መጀመሩንም ተገለጸ። ከሰኞ ጀምሮ እስራኤል በሊባኖስ ላይ በሰነዘረችው ጥቃት እስካሁን ድረስ ከ72 በላይ ሰዎች መገደላቸውና ከ437 በላይ መቁሰላቸው የሊባኖስ ጤና ሚኒስቴር መረጃዎች ያመለክታሉ። በተጨማሪም ጥቃቱን ተከትሎ ከ83000 በላይ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። በመካከለኛው ምስራቅ ያለው ግጭት አድማሱን በማስፋት የኢራን ጦር ጎረቤት አገር ኢራቅ ላይ በሚገኘው የጸረ ኢራን ተገንጣይ ኃይሎች ላይ ወታደራዊ እርምጃ መውሰድ መጀመሩም ተገልጿል። ጥቃቱ ያነጣጠረው በሰሜን ኢራቅ ሱሌማኒ ግዛት በሚገኝ የኩርዲስታን ታጣቂ ቡድኖች ላይ ነው። የኩርድ ታጣቂዎች ቡድኖች በአሁኑ ሰዓት በኢራን ምዕራባዊ ክፍል በሚገኙ የጸጥታ ኃይሎች ላይ ጥቃት ለመሰንዘር ከቅርብ ቀናት ወዲህ ከአሜሪካ ጋር ምክክር ሲያደርጉ እንደነበርም ይታወቃል። በሌላኛው ዘገባችን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከኢራቅ ጋር በምታዋስነው ድንበር ላይ የሽብር እንቅስቃሴ የሚፈጽሙ አካላት ሊቆጠቡ እንደሚገባ ማስጠንቅቀዋል። አሜሪካ ቴህራንን የማመስ ስራዎቿን ለመቀጠል በአካባቢው ከሚንቀሳቀሱ የኩርዲሽ ኃይሎች ጋር በመምከር መሳሪያ ልታስታጥቅ እንቅስቃሴ መጀመሯም ታውቋል። በኢራን ኢራቅ ድንበር ላይ የሚገኝ የኩርድ አማጽያን የኢራንን ወታደራዊ ኃይል ለማዳከም ያለመ መጠነ ሰፊ ጥቃት ለመሰንዘር ስልጠና ሲወስድ መቆየቱም ይታወቃል። ይህን ተከትሎ ኢራን በቡድኑ ላይ አመሻሹን ጥቃት መሰንዘር ጀምራለች። በአሁኑ ሰዓት በመካከለኛው ምስራቅ ያለው ሁኔታ እጅግ ተለዋዋጭና አደገኛ እንዲሁም አስፈሪ ደረጃ ላይ ይገኛል። ዘገባው የታስ የአልጀዚራና የቢቢሲ ነው። ጌታውን አበበ ነበርኩኝ። ሰላም።